በዚህ ምድር ላይ ስንኖር ሰዎች እንዲያከብራችሁ ትፈልጋላችሁ? መልሳችሁ አዎ ከሆነ መጀመሪያ አንድ እውነት ልንገራችሁ። ክብር የሚለመን ነገር አይደለም። ክብርም የሚገዛም ነገር አይደለም። ክብር የሚገኘው ራሳችሁን ስታስከብሩ ብቻ ነው። ራሱን የማያከብር ሰው ዓለም መጥታ እንድታከብረው መጠበቅ ትልቅ ሞኝነት ነው። ብዙዎቻችን በሕይወታችን ሰዎች ቦታ እንዲሰጡን ቃላችን ክብደት እንዲኖረው እንፈልጋለን። ነገር ግን መራራ እውነት ምንድን ነው? ሰዎች አንተ ለራስ የምትሰጠውን ዋጋ አይተው ነው ዋጋ የሚሰጡ። አንተ ራስን ዝቅ ካረግ ዓለም አንተን ረግጣ ለማለፍ አታቅማማም። እስቲ ራሳችሁን ቆም ብላችሁ ጠይቁ። በጓደኞቻችሁ፣ በቤተሰቦቻችሁ ወይ በሥራ ቦታችሁ ስታገኙ ሰዎች ለእናንተ የሚሰጡት ቦታ ምንድን ነው? እናንተ ስትናገሩ ሰዎች ቆም ብለው ያዳምጧችኋል? ወይስ መገኘታችሁንም ሆነ አለመገኘታችሁ ለሰው ምንም ልዩነት የለውም? ብዙዎቻችን በሕይወታችን ውስጥ ትልቅ ስህተት እንሰራለን። ሰዎች እንዲያከብሩን ስንፈልግ ደግነታችንን እናሳያለን። ለሰዎች ያለንን ተገኝነት እናበዛለን። ማንም ሰው ምንም ሲጠይቀን አይሆንም ማለት እንፈራለን። ሰዎች ዘንድ ተወዳጅ ለመሆን ስንል የራሳችንን ፍላጎት፣ የራሳችንን ጊዜና ደስታ አሳልፈን እንሰጣለን። ነገር ግን የሚገርመው እውነት ምንድን ነው? ለሰዎች በተንበርከክና እሺ ባልክ ቁጥር ሰዎች አንተን ማክበር ሳይሆን መናቅ ይጀምራሉ። ታዋቂው የሆሊውድ ተዋናይ ዴንዝል ዋሽንግተን ስለ ሰው ልጅ ባህሪ ሲናገር እንዲህ ይላል። ሰዎች አንተን ዝቅ አድርገው እንዲያዩ የምታደርገው መጀመሪያ ራስን ዝቅ አድርገህ ስታቀርብ ነው። ማንም ሰው የአንተን ሕይወት እንዲቆጣጠርና ዋጋን እንዲወስድም አትፍቀድለት። ክብር የሚገዛው በደግነት ሳይሆን በጠንካራ ማንነት ነው። አዎ፣ ክብር ከውጭ ወደ ውስጥ አይወጣም። ከውስጥ ወደ ውጭ የሚፈስ የጥንካሬ ምንጭ ነው። አንተ ለራስህ ሴኮንድ፣ ለራስህ ቃል እና ለራስህ አካል ያላሳየውን ክብር ሳታሳይ ዓለም መታ ዘውድ እንድትደፋልህ አትጠብቅ። ታዋቂው የሰብአዊ መብት ተሟጋች ማልኮም ኤክስ በአንድ ወቅት እንዲህ ብሎ ነበር። ማንም ሰው ነጻነት ሊሰጥህ አይችልም። ማንም ሰው እኩልነት ወይም ፍትህ ሊሰጥህ አይችልም። ወንድ ከሆንክ ራስህ ልትወስደው ይገባል ይላል። ይህንን አባባል ወደ ክብር ስንመልሰው ማንም ሰው በነጻነት ክብር አይሰጥህም። ራስህ በስብዕና ልትወስደው ይገባል። ሰዎችም አንተን እንዴት መያዝ እንዳለባቸው ድንበርህን ማስቀምጥላቸው። ሰላም። በሕይወት ጎዳና ላይ ጥበብን የምትፈልጉ የጥበብ መንገድ ቤተሰቦች፣ ዛሬ የምንነጋገረው ስለ አንድ ትልቅ የሰው ልጅ ስብዕና ምሰሶ ነው። እሱም ስለ ክብርና ራስን ስለ ማስከበር ነው። ቪዲዮውን ከመጀመራችሁ በፊት ቤተሰብ ያልሆናችሁ ሰብስክራይብ እንድታረጉና ለወዳጅ ዘመዶቻችሁ እንዲደርስ ሼር እንድታረጉ እየጠየቁ ወደ ቪዲዮ አመራለሁ። የመጀመሪያውና ሕግ አንዳችን የድንበር ጥበብ መኖር ነው። ራሱን የሚያከብር ሰው መጀመሪያ የሚያደርገው ነገር ቢኖር በሕይወቱ ዙሪያ ጠንካራ አጥር ወይንም ድንበር ማበጀት ነው። እስቲ አስቡት፣ በርና መስኮት የሌለው ቤት ምን ሊገጥመው ይችላል? የፈለገው አውሬ ይገባል። የፈለገው ሌባ ንብረትን ያጠፋል። የፈለገው ሰው ገብቶ ያቆሽሸዋል። ድንበር የሌለው የሰው ልጅ ሕይወቱ ልክ እንደዚህ ቤት ነው። ሰዎች እንዳይንቋችሁና እንዲያከብራችሁ ከፈለጋችሁ መጀመሪያ ልታደርጉት የሚገባ ነገር ለሕይወታችሁ ግልጽ የሆነ ድንበር ማበጀት ነው። ሁሉንም ሰው ደስ ለማሰኘት የምትሞክሩ ከሆነ የራሳችሁ ማንነት ታጣላችሁ። ለሁሉም ጥያቄ እሽም የምትሉ ከሆነ የእናንተ እሽነት ዋጋም ያጣል። ድንበር የሌለው ሀገር በማንም እንደሚወረር ሁሉ ሕይወት ላይ ግልጽ የሆነ ስነ ምግባርና የሰዎች መስተጋብርን ድንበር የሌለው ሰውም ክብሩም ይወረራል። ማንኛውም ሰው ለማንኛውም ጥሪና ለማንኛውም ጥያቄ ሁልጊዜ እሺ የምትል ከሆነ ሰዎች አንተን እንደ ሁለተኛ አማራጭ ማየትም ይጀምራሉ። ያንተ ጊዜና ስሜት ዋጋ እንዳለው ማሳየትም አለብህ። ሰዎች በማንኛውም ሰዓት ስልክ ሲደውልልህ የምታነሳ ከሆነ፣ በማንኛውም ሰዓት ቀጠሮ ሲጠሩ የምትሄድ ከሆነና የራሳችሁን ሥራ ትታችሁ የሰዎችን ፍላጎት የምታማሉ ከሆነ ሰዎች እናንተ መናቅ ይጀምራሉ። ያንተን ጊዜ ዋጋ እንደሌለውም ያስባሉ። ታላቁ የሮማ ፈላስፋና ንጉሥ ማርክስ አውሬልየስ በዳይሪው ላይ እንዲህ ብሎ ጽፎም ነበር። በየቀኑ ጠዋት ስትነሳ ለራስህ እንዲህ በል ይላል፣
ዛሬ የሚያጋጥሙኝ ሰዎች ስራ የማይወዱ ምስጋና ቢሶች፣ ትዕቢተኞችና ተንኮለኞች ሊሆኑ ይችላሉ። እኔ ግን የማንነቴን ድንበር አውቃለሁ። የእነሱን ክፋት እኔን ሊበክለኝ አይችልም። በል ድንበር ማበጀት ማለት ጨካኝ መሆን ማለት አይደለም። ድንበር ማበጀት ማለት እኔ ለራሴ ሕይወትና ጊዜ ዋጋ ሰጣለሁ ብሎ ለዓለም ማወጅ ነው። እስቲ ተመልከቱ ስኬታማ በሆኑ ሰዎችና ተራ ስኬታማ ሰዎች መካከል ያለውን ልዩነት። በጣም ስኬታማ የሆኑ ሰዎች ለሁሉም ነገር ማለት ይቻላል አይደለም ይላሉ። አይደለም ማለት መጥፎነት አይደለም። አይደለም ማለት ለራሳችሁ ጊዜ፣ ለራሳችሁ እሴትና ለራሳችሁ ክብር የምትሰጡበት ቦታ ነው። ሰዎች የእናንተን ጊዜ በፈለጉ ሰዓት ሊያባክኑ እንደማይችሉ ሲረዱ በተፈጥሯቸው ማክበርም ይጀምራሉ። ሁሌም የሚገኝ ሰው ማንም አይፈልገው። ዋጋችሁንም የምታሳድጉት ድንበራችሁን ስታስከብሩ ነው። ለምሳሌ አንድ ሰው ካለ ፍላጎት ወይም ካለ አቅም የሆነ ነገር ሲጠይቅህ አይን አይኑን እያየ በተረጋጋና በቁርጠኝነት ድምፅ አይመቸኝም ወይንም ይህንን ማድረግ አልችልም በማለት ልመድ። መጀመሪያ ላይ ሰዎች ሊቀየሙ ይችላሉ። ነገር ግን በረጅም ጊዜ ውስጥ አንተ በቀላሉ የማትናወጥና የራስ መርህ ያለው ሰው መሆንህን ተረድተው ማክበርም ይጀምራሉ። ወደ ሕግ 2 ስናልፍ ደግሞ የዝምታና የቃል ኃይል ነው። ክብርህን የምታጣበት ሌላኛው ትልቅ መንገድ ደግሞ ብዙ ማውራትና ሚስጥርንም ለሁሉም ሰው መዘርገፍ ነው። ብዙ በተናገርክ ቁጥር ስህተትን የመናገር ዕድልህ ይጨምራል። ሰዎች ስለ አንተ ሁሉንም ነገር ካወቁ ሊገምቱ ይችላሉ። ሊገምቱ ከቻሉ ደግሞ በቀላሉ ይንቁሃል። ሚስጥራዊነትና ዝምታ በሰዎች ዘንድ ትልቅ ክብርነትን ይፈጥራል። አንድ ሰው ጥቂት ቃላት ብቻ የሚናገር ከሆነ የተናገራቸው ቃላት በሙሉ እንደ ወርቅ ይመዘናሉ። ብዙ የሚያወራው ሰው ስህተቱ ብዙ ነው። ራሱን የሚያከብር ሰው ከመናገሩ በፊት ያስባል። የተናገረውን ደግሞ በምድር ላይ ምንም ቢፈጠር ይፈጽማል። ቃላቶቻችሁም ክብደት እንዲኖራቸው ከፈለጋችሁ ዝምታ ልመዱ። ሰፊን ጊዜንም በዝምታና በሚስጥር ማሳለፍ ነው። ሁሉም ታሪካችሁ፣ እቅዳችሁንም ድክመታችሁንም ለሰዎች አትዘርግፉ። ዝምታ ድክመት አይደለም። ዝምታ ከውስጥ ጥንካሬንና የክብር መገለጫ ነው። የውስጣችሁን ዓለም ለሁሉም ሰው ክፍት አታድርጉ። ሰዎች ስለ እናንተ ሙሉ መረጃ ከሌላቸው በቀላሉ ሊገምቱና ሊንቁ አይችሉ። በዝምታ ውስጥ ክብርና ከባድነትም ይኑር። በሰዎች ስብስብ ውስጥ ስትሆን ወዲያውኑ ለመናገር አትቸኩል። መጀመሪያ ስሙ። በጥልቀት ሰምቶ በጥቂት ቃላት የሚናገር ሰው በተናገረ ቁጥር በዙሪያ ያሉ ሰዎች ሁሉ ጆሮአቸውን ሰጥተው እንዲሰሙት ያደርጋል። ቃላችሁንም አታርክሱ። ካላመናችሁ አትናገሩ። ከተናገራችሁ ግን ሕይወታችሁን ክፈሉበት። ሌላው ደግሞ የቃል ኃይል ነው። ቃል ከገባህ በምድር ላይ ምንም አይነት ነገር ቢመጣ ያንን ቃል ፈጽመው። ለምሳሌ ለአንድ ሰው በ9 ሰዓት እገኛለሁ ካልክ በ8 ሰዓት ከ55 ላይ በቦታው ላይ ተገኝ። ቃሉን የማይጠብቅ ቀጠሮ የሚያከብር እና ቃላቶቹ አየር ላይ የሚበተኑበት ሰው ክብሩ በገዛ እጁ የቀረበ ሰው ነው። ሰዎች ያንተን ቃል ማመን ሲጀምሩ አንተ ማክበርህም ይጀምራሉ። ሕግ 3 ደግሞ ጥገኝነትን ማስወገድና የራስን ስልጣን በራስ ማስከበር ነው። በማንኛውም ነገር ላይ በሌላ ሰው ላይ ጥገኛ የሆንክ ዕለት ክብርህን ለዚያ ሰው አሳልፈ ሰጥተሃል። በገንዘብ፣ በሐሳብ ወይም በስሜት በሰው ላይ አትደገፍ። ብዙ ሰዎች በሌላ ሰው አስተያየት ላይ ጥገኛ ናቸው። ሰዎች ጎበዝ ነህ ካሏቸው ይደሰታሉ። ሰዎች ደካሞች ነው ካሏቸው ደግሞ ሕይወታቸው ይጨልማል። ይህ ማለት ያንተ ስሜትና ደስታ ያለው በሌላ ሰዎች እጅ ላይ ነው ማለት ነው። ሰዎች የሚወዱትን ሰው ላይወዱ ይችላሉ። ነገር ግን ጎበዝና በስራው የተካነ ሰው ከማክበር ውጪ ምንም አማራጭ የላቸው። ባዶ ከሆናችሁ በሰዎች ንቀት ውስጥ ትወድቃላችሁ። ራሳችሁን በእውቀትና በክህሎት አልብሱት። የአፕል ኩባንያ መስራች ስቲቭ ጆብስ እንዲህ ብሏል፣ በዓለም ላይ ተጽዕኖ መፍጠር የምትችሉት ዓለም በእናንተ ላይ እንድትወስን ከመፍቀድ ይልቅ አንተ በዓለም ላይ የሆነ ነገር ስጨምር ብቻ ነው ይላል። የነፍስ ውበትና ክብር የሚወሰነው በሐሳቦች ጥራት ላይ ነው። ሕይወት በአስተሳሰብ ልክ ነው የሚቀረጸው። ስለዚህ መጀመሪያ የውስጥህን ማንነት አክብረውና አገንባው። ሰዎች ወሬን ሳይሆን ውጤትህን ነው የሚያከብሩት። በትርፍ ጊዜ በየቦታው የምትገኝና የምታወራ ከሆነ ጠፍተህ የራስህን የምታነጽበት ስራ።
አንተ ስትቀየር ዓለም ለአንተ ያላት አስተሳሰብም አብሮ ይቀየራል። በምትሰሩት ስራ ላይ ከማንም በላይ ምርጥ ለመሆን ጣሩ። የምታነቡት መጽሐፍ፣ የምታዳምጡትም ነገር ምረጡ። በእውቀት ስትበለጽጉ፣ በምክንያት ስትናገሩና ችግሮቻችሁን የመፍታት አቅማችሁ ሲያድግ ሰዎች በእናንተ ላይ ያላቸው አመለካከት ይቀየራል። የእናንተ መገኘት ለሰዎች እሴት ሲጨምር ክብራችሁ በሰማይ ላይ ከፍም ይላል። የእናንተ ጊዜ የተወሰነ ስለሆነ የሌላ ሰውን ሕይወት በመኖር አታባክኑ። በሌሎች ሰዎች አስተያየትና ጫጫታ የውስጥን ድምፅም እንዲታፈን አትፍቀድለት። ከሁሉም በላይ የራስህን ልብና ስሜት ለመከተል ድፍረቱ ይኑር። ራስህን አስከብር ስል ራስህን ቻል ማለት ነው። የራስህ ህልም፣ የራስህ የሥራ መስመርና የራሳችሁ ገቢ ሊኖራችሁ ይገባል። በሰው እጅ የምትኖር ከሆነ ያ ሰው የፈለገውን ያህል ሊያከብር ቢሞክርም ውስጣዊ ነፃነት ሊኖር ግን አይችልም። ዝም ብለህ ሥራ፣ ማንነትህን ገንባ፣ የራስን ኢኮኖሚ መስረት። አንድ ሰው ካንተ መሄድ ቢፈልግ እንኳን በሰላም ሂድ ማለትን የምትችልበትን የውስጥ ጥንካሬ ሊኖርህም ይገባል። ማንንም ሰው አትለምን፣ በፍቅርም ቢሆን አትማጸን። የራስህን ማንነት ያለውና በራሱ የሚተማመን ሰው ማራኪና የተከበረ ሰው ነው። አራተኛው ሕግ ደግሞ ክብርን በማይጠበቅበት ቦታ ላይ ባለመገኘት ራስን መጠበቅ ነው። ፍቅር፣ ክብርና ትኩረት በልመና አይገኙም። በአንድ ስብስብ ውስጥ በራስ ቦታ ወይም በጓደኝነት መሃል ዋጋ እንደቀነሰ ከተሰማ በዝምታ ዞር ማለት መቻልም አለብህ። ስለ ነጻነት ክብር ትልቅ ዋጋ የከፈለው ኔልሰን ማንዴላ እንዲህ ብሏል። ክብር ማለት ካሸነፍካቸው ሰዎች ብዛት በላይ በማንኛውም ሁኔታ ውስጥ ራስን ሳታዋረድና ማንነትን ሳትቀይር ቀና ብለህ መራመድ መቻል ነው ይላል። መገኘት ዋጋ እንዲኖረው አለመገኘት ሊሰማቸው ይገባል። ሁልጊዜ የምትለምን፣ ሁልጊዜ ሰዎችን የምትከተል ከሆነ ክብርህም ይጠፋል። ራስህንም አስከብረ ክብርንም የማይመጥን ቦታ ላይ አትገኝ። ሕግ 5 ደግሞ ከተሸናፊነት ስለ ንቦና መውጣት ነው። ራሱን የማያከብር ሰው ስለ ራሱ አያማርም። በሰዎች ፊት የራሱን ድክመትና ውድቀት እያነሳ የሰዎችን ረድኤትን ወይንም ዕውቀት አይለምንም። ሁልጊዜ ሰለባ መሆንም አቁሙ። ክብር የሚመጣው ከውድቀት በኋላ ተነስተው ሲራመዱ ነው። ሰዎች እናንተን አይተው ይህ ሰው የማይሰበር ጠንካራ ሰው ነው ሊሉ ይገባል። ችግሮችም ሲገጥሟችሁ ለዓለም አታውሩ። በዝምታ አኑሩት፣ በዝምታ ታገሉት፣ በዝምታ አሸንፉት። ስታሸንፉ ስኬታችሁ ራሱ ጮሆም ይናገራል። የራሱን ሕመም በውስጡ ይዞ መውጫ መንገድ የሚፈልግ ሰው የትኛውንም ማዕበል የመቋቋም አቅም አለው። ሕግ 6 ደግሞ የርቀት ሕግ ነው። ለመራመድ አለመፍራት። አንዳንድ ጊዜ ሰዎች ክብር የምታስተምርበት ብቸኛው መንገድ ከነሱ መራቅ ነው። ክብራችሁ በተነካበት ቦታ ላይ ፍቅርንም ወይንም ጓደኝነትን አትለምኑ። ከጀርባ መሆን ይሻላል። ሌሎች ደግሞ ከፊት አስቀድሟችሁ፣ በተለይ ደግሞ ድልን ስታከብሩ። ነገር ግን አደጋ ሲመጣ አንተ ከፊት ቁም። ያኔ ሰዎች መሪነትን ያከብራሉ። ይህ ማለት ምን ማለት መሰላችሁ? ክብራችሁ የሚያሳጣ አደጋ ሲመጣ ራሳችሁን ለመጠበቅ መራመድ አለባችሁ። የእናንተ መራቅ ንዴት ሳይሆን ለራሳችሁ ያላችሁ ትልቅ ክብር መገለጫ ነው። በማንኛውም ሰዓት ዋጋ ከሌለው ግንኙነት ዞር በሉ። ለመሄድ ዝግጁ የሆነ ሰው በአስፈሪነቱና በክብሩ ይታወቃል። ውድ የጥበብ መንገድ ተጓዦች፣ ዛሬ የተነጋገርንባቸው 7 ሕጎች እንዲሁ ሰምተን የምናልፋቸው አይደሉም። ራሳችሁን ማክበር ማለት ትዕቢተኛ መሆን ማለት አይደለም። ይልቁኑ ለፈጣሪ የሰጣችሁትን ውድ ሕይወትና ማንነት ዕውቅና መስጠት ማለት ነው። ይህ ቪዲዮ በሕይወታችሁ ላይ አዲስ መነቃቃትን እንደሚፈጥር ሙሉ እምነት አለኝ። ከእነዚህ ሕጎች ውስጥም አንተን በበለጠ የነካችሁ የትኛው ሐሳብ ነው? ሐሳባችሁን በኮሜንት አጋሩኝ። ቪዲዮን ላይክ በማድረግና ለምታገኟቸው ወዳጆቻችሁ ማጋራትን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የጥበብ መንገድ ቤተሰብ ይሁኑ። እስከሚቀጥለው የጥበብ ጉዞ ድረስ ራሳችሁን እያከበራችሁ በብርታትና በክብር ተጓዙ። ሰላም ለእናንተ ይሁን።